የኢትዮጵያ የማስታወቂያ ሥራ ማህበር ሮሮ በአዲስ አበባ ከተማ የነበሩ ትላልቅ የብረት ማስታወቂያ ቢልቦርዶች በስክሪን ማስታወቂያ የመተካታቸው ሂደት ቅሬታ እያስነሳ ጉዳዩ ምላሽ ሳያገኝ ወራቶች ነግደዋል። የኢትዮጵያ የማስታወቂያ ሥራ ማህበር ለቲክቫ ኢትዮጵያ በሰጠው አስተያየት ከዚህ ቀደም በህጋዊ መንገድ ተሰርተው ለማስታወቂያ ሥራ እንዲውሉ የተፈቀዱ ትላልቅ የብረት ቢልቦርዶች እንዲነሱ ተደርገው አሁን ላይ በስክሪን ማስታወቂያ ተተክተዋል ሲል ዘገባውን ያቀረበው ቲክቫህ ኢትዮጵያ ነው። ይህ ውሳኔ የተላለፈበት ሂደት ባለሙያዎቹን ያስደነገጠ እንደሆነና በርካታ የማህበሩ አባላት ከስራ ውጭ ያደረገ ነው ሲል ማህበሩ በታላቅ ሐዘን ለቲክቫህ ኢትዮጵያ አባላቱ ያሉበትን ሁኔታ አስረድተዋል። የማህበሩ ፕሬዝዳንት አቶ አለባቸው ወዳይ ለቲክቫህ ኢትዮጵያ በሰጡት ቃለ መጠይቅ አዲስ አበባን አቆሽሸዋል፣ ደረጃውን ያልጠበቀ ማስታወቂያ ሰርተዋል በተባሉ አካላት ላይ ባለፉት ወራት ሲወሰድ የነበረው እርምጃ ማህበራችን ይደግፋል ያሉ ሲሆን የአፍሪካ መቀመጫ በሆነችው ከተማችን በተዘበራረቀና ደረጃውን ባልጠበቀ ሁኔታ የሚሰሩ ማስታወቂያዎች ስርዓት እንዲይዙ ደረጃቸውን የጠበቁ እንዲሆኑ መደረጉን እንደግፋለን ያሉት የማህበሩ ፕሬዝዳንት፣ ሆኖም በራሱ በከተማ አስተዳደሩ እውቅና በህጋዊ የማስታወቂያ ድርጅቶች ተመርተው እንዲተከሉ የተደረጉ ትላልቅ የማስታወቂያ ቢልቦርዶች በድንገት እንዲነሱ ከዚህ በኋላም እንዳይታዩ የተወሰነበት ሁኔታ አስደንጋጭ ሆኖብናል ሲሉ የማህበሩ ሊቀመንበር ለቲክቫህ ኢትዮጵያ ተናግረዋል። የማህበሩ ፕሬዝዳንት አቶ አለባቸው ወዳይ ሲቀጥሉ ውሳኔው እኛን በዘርፉ የተሰማራን ለመንግስት ከፍተኛ ግብር የምናስገባ ድርጅቶችን ለህልውና አደጋ ያጋለጠ ሆኖ አግኝተነዋል። በተለያዩ የከተማው አካባቢዎች ወደ 3000 የሚጠጉ ቢልቦርዶች ነበሩ። እኔም 38 ትላልቅ ቢልቦርዶች ነበሩኝ። አሁን አብዛኞቹ እንዲነሱ ተደርገዋል። አንዱ የማስታወቂያ ቢልቦርድ በዓመት ከ30,000 እስከ 40,000 ብር ድረስ ይከራይ ነበር። እነዚህ የማስታወቂያ ቢልቦርዶች በመነሳታቸው ሰራተኞቻቸውን የበተኑ የማስታወቂያ ድርጅቶች አሉ። ውሳኔው ሲተላለፍ መንግስት እንደሚያውቀው ማህበር ዘመኑ ስለተቀየረ የዲጂታል ማስታወቂያው አካል ሆኖ ስራችሁን ዲጂታል አድርጉ አልተባልንም። እንደ ግለሰብ ግን የሚሳተፉ ጥቂት ሰዎች አሉ። በምን መስፈርት የስክሪን ማስታወቂያ እንደሚሰጣቸው ግልጽ አይደለም። ይሄ እውነት ህመማችን ሆኖ እያበሳጨን ይገኛል ሲሉ በምሬት ሊቀመንበሩ የገጠማቸውን ችግር አስረድተዋል። የዘርፉ ባለሙያዎች በአስተዳደሩ የተቀመጠውን መመዘኛ ጠብቀው ለአንድ የቢልቦርድ ማስታወቂያ ከ300,000 ብር በላይ ወጪ እያደረጉ ነው ያስተከሉት። ስራዎቹ የከተማዋን ውበት ከመጠበቅ አኳያም እንከን የሚወጣላቸው አልነበሩም። እነዚህ ከፍተኛ መዋለ ንዋይ የፈሰሰባቸው የቢልቦርድ ማስታወቂያዎች ከያሉበት ነቃቅሎ በመጣል ከተማዋ በስክሪን ማስታወቂያ ታሸብርቅ ብሎ መወሰን ግን በእጅጉ ኃላፊነት የጎደለው ውሳኔ ነው። ከውሳኔው በፊት ከማህበሩ ጋር ምክክር አለመደረጉም በእጅጉ አሳዝኖናል ሲሉ የማህበሩ ሊቀመንበር ለቲክቫህ ኢትዮጵያ ተናግረዋል። በከተማችን የማስታወቂያ ስራዎችን አሰራር እየመራ ያለው የአዲስ አበባ ከተማ የዲዛይንና ግንባታ ቁጥጥር ባለስልጣን ነው። ነገር ግን ስራው በዚህ ተቋም መመራት አለበት ብለን አናምንም። ወስኖ ስለሚሰራውም ተቋሙ በውይይትና ምክክር አብረነው እንድንሰራ እያሳተፈን አይደለም። የማስታወቂያ አሰራር የሚመራበት መመሪያ ሲጸድቅ ጀምሮ አልተወያየንበትም፣ አናቀውም። በቅርቡ የተጀመረው የዲጂታል ማስታወቂያ አሳታፊ የሆነ መመሪያ አልተዘጋጀለትም። ማስታወቂያችሁን ዲጂታል አድርጉ የምንባልም ከሆነ ህጋዊ አሰራር ተዘርግቶለት ድጋፍ ተደርጎልን በስራው እንድንሳተፍ መደረግ አለበት ሲሉ ሊቀመንበሩ ቅሬታቸውን አሰምተዋል። የማህበሩ አባላት በበኩላቸው በማስታወቂያ ባለሙያዎች በብዙ ብድር የተተከሉ ትላልቅ የብረት ማስታወቂያ ቢልቦርዶች እየተነቀሉ መወገድ ከ2,000 በላይ ህጋዊ ማስታወቂያ ድርጅቶችንና ቤተሰቦቻቸውን፣ በሺህ የሚቆጠሩ ሰራተኞቻቸውንና ከዘርፉ በተዘዋዋሪ የሚጠቀሙ አካላትን የሚጎዳ ተግባር ነው ብለዋል። ለችግሩ አፋጣኝ መፍትሄ እንዲሰጠን እንጠይቃለን ሲሉ አክለው በከተማዋ ዘመናዊ ማስታወቂያ ስርዓት እንዲኖር የዲጂታል ማስታወቂያ ስራም እንዲስፋፋ እንፈልጋለን። ነገር ግን የማስታወቂያ ድርጅቶች ከስራ ውጭ መደረግ የለብንም። የዚህ አዲስ አሰራር አካል እንዳንሆን የተፈለገው ለምንድን ነው ሲሉ የኢትዮጵያ ማስታወቂያ ስራ ማህበር አባላት ከሊቀመንበራቸው ጋር ለቲክቫህ ኢትዮጵያ የገጠማቸውን ችግር አስረድተዋል። ማህበርተኞቹ ሲቀጥሉም
የመንግስት ተቋማት የራሳቸውን የማስታወቂያ ቢልቦርድ መትከል የለባቸውም። ይህ የማስታወቂያ ድርጅቶች ስራ ነው መሆን ያለበት። የማስታወቂያ ድርጅቶች ስራዎች በመንግስት ተቋማት መበረታታትና መደገፍ አለባቸው ሲሉ ትላልቅ የማስታወቂያ ቢልቦርዶች እንዲነሱ በመደረጋቸው ለችግር ተጋልጠናል በማለት የማህበሩ አመራሮች የገቡበትን ኪሳራ ተናግረዋል። በተጨማሪም ማህበሩ ጥያቄው ለአዲስ አበባ ከተማ ምክር ቤት፣ ለከንቲባ ጽሕፈት ቤት፣ ለከተማዋ የዲዛይን ግንባታ ቁጥጥር ባለስልጣን በደብዳቤ ማቅረቡን፣ ሆኖም እስካሁን ካንዳቸውም ምላሽ እንዳላገኘ ሊቀመንበሩ ተናግረዋል። ቲክፋ ኢትዮጵያ በጉዳዩ ዙሪያ ከአዲስ አበባ ከተማ ምክር ቤት፣ ከከንቲባ ጽሕፈት ቤት፣ ከዲዛይን ግንባታ ቁጥጥር ባለስልጣን ምላሽና አስተያየት ካገኘው በቀጣይ አቀርባለሁ ሲል ዕለታዊ ዘገባውን ደምድመዋል። በዚህ ሀቅ ላይ የቤታችን ሚዲያ የትንታኔ ዘገባ ክፍል በቲክፋህ ኢትዮጵያ ከቀረበው መልእክት በላይ ብዙ የሚለው ነገር ባይኖረውም በማስታወቂያው ዘርፍ የቆዩ ነባር የዘርፉን ህጋዊ ድርጅቶች ባልተገባ መንገድ ከጨዋታ ውጪ ለማድረግ የተሄደበት ርቀት ትክክል አለመሆኑን ተመልክተናል። በማስታወቂያ ዘርፉ አዳዲስ ድርጅቶችን ለማምጣት ቢፈለግ እንኳ ነባሮቹ ድርጅቶች ከበርካታ ሰራተኞቻቸውና ቤተሰቦቻቸው ጋር ኑሯቸውን የመሰረቱበትን ስራቸውን በጥንቃቄ በማጥናት ውሳኔዎች ሊወሰኑ ይገባ ነበር ለማለት እንወዳለን። አሁንም ፈጽሞ የተቆረጠ ስላልሆነ ለጥያቄ አቅራቢ ድርጅቶች መንግስት እንደ መንግስት ተገቢ ምላሽ ሊሰጣቸው ይገባል በማለት ለማሳሰብ እንወዳለን። ከዚህ ባለፈ የአዲስ አበባ ዲዛይንና ቁጥጥር ባለስልጣን አካሄድ ከአንድ ተቋም ተሻግሮ የኢትዮጵያን መንግስት እንደ መንግስት የሚያስወቅስ ነውና ነባሮቹ ድርጅቶች አሁን ያለው የማስታወቂያ እድገት ለደረሰበት ደረጃ እንዲደርስ ስላደረጉት አስተዋጽኦ ተመስግነውና ተደግፈው ለመንግስት አዳዲስ አሰራሮች ብቁ የሚሆኑበትን አግባብ አመቻችቶ ከአዳዲሶቹ ድርጅቶች ጋር ጎን ለጎን አጣምሮ ዘርፉን መምራት ከመንግስት የሚጠበቅ አባታዊ አካሄድ መሆኑን ለመጠቆም እንወዳለን። ይህ ካልሆነ ግን በዜጎች የሚነሱ ተደራራቢ ቅሬታዎች የሚፈጥሯቸውን አደገኛ ሁኔታዎች መንግስት ለመቆጣጠር የሚቸገርበት ሂደት ሊፈጠር ይችላልና ከወዲሁ በየዘርፉ እየተደረጉ ባሉ የፖሊሲ፣ የህግ፣ የደንብ፣ የመመሪያና አስገዳጅ የሰርኩላር ለውጦች ላይ ጥንቃቄዎች እንዲደረጉ በአክብሮት እናሳስባለን። በማስታወቂያ ማህበሩ ጉዳይ ላይ በዘገባችን ያልተገባ መረጃ ተላልፎ ከሆነ ማስተካከያ ሊሰጠን የሚወድን አካል ሁሉ ተቀብለን የምናስተናግድ መሆኑን እየገለጸን የቤታችንን ሚዲያ የዕለታዊ ትንታኔ ዘገባ በዚህ አበቃን። ውድ አድማጭ ተመልካቾቻችን ገጻችንን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ ይሁኑ። ቲክፋህ ኢትዮጵያን እናመሰግናለን። አድማጮች ሰላም ቆዩን።